አላህ ወይ ሁለት አይኖቿን አጥፋባት፣ መቀበሪያዋን እቤቷ ውስጥ አድርገው። ይህ ርግማን በጣም ያስደነግጣል። የማን ዱዓ መሰላችሁ? ሰዒድ ኢብኑ ዘይድ የተባለ ሷሐቢ ነበረ። አርዋ የተባለች ሴት በቤቱ ከሰሰችው በውሸት የኔን መሬት ወስዶ ነው ብላ ቃዲ ጋር ከሰሰችው። ከዛ ምን አላት? እኔ አልከራከራትም ተዋት። ነቢያችን ሰለላሁ ዐለይሂ ወሰለም የራሱ ያልሆነን አንድ ስንዝር መሬት የወሰደ አላህ የቂያማ ቀን 7 ምድሮችን ያሸክመዋል ብለዋሉ። እቺ ሴትዮ ውሸታም ከሆነች ጌታዬ ወይ ሁለት አይኖቿን አጥፋባት፣ እቤቷን መቀበሪያዋ አድርገው ብሎ ዱዓ አደረገባት። የዛን ጊዜ እቺ ሴትዮ ከጊዜያት በኋላ ሁለት አይኖቿ ጠፉ፣ እውር ሆነች። ከዛ እቤቷ ውስጥ በነበረ ጉድጓድ ውስጥ ወድቃ ያ ጉድጓድ መቀበሪያዋ ሆነ። ሰዎችን በፍጹም አትበድል። አንተ ሰዎችን በድለህ አርፈ ያለምንም ስጋት ትተኛለህ፣ ታድራለህ። ተበዳይ ሌሊቱን ሲያነባ ሲያለቅስ ዱዓ ሲያደርግብህ ያድራል። የአላህ አይን ደግሞ በፍጹም እንቅልፍም ሆነ ማንገላጀት አይዘውም። ጥንቃቄ አድርግ። ሰዎችን በፍጹም አትበድል። ሰላም አለይኩም ወራህመቱላህ።